እንዴት አመሻችሁ? እንዴት አመሻችሁ? እንዴት እግዚአብሔር ይመስገን። በስመ አብ ቶሎ ቶሎ ፍቅራችሁን ግለጹላት። አንድ ደቂቃ ነው የተሰጣት ምርቴ። ኦኬ ወይ ምርቲ እግዚአብሔር ያክብርልን። በጣም ነው የምንወድሽ። በጣም አመሰግነው። ዝማሬዎች ሁሉ እነሱ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርቲ ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ እሺ፣ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽና ሁሌ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁና ከሶስቱ ሁለቱ ያንቺ መዝሙር ነውና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላታቀቃል እስከዛሬ ያልሄድንበት። አረ በጌታ እኔ ሄጃለሁ ብዙ ጊዜ እኔ ሄጄ እና አይቼ አግኝቻት ማለት ነው እዛ በጌታ ስም በአካል ደግሞ በጣም የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጥቶኝ እሺ እንጂ ትንሽ ቆየ። በርግጥ ግን አረ እንሄዳለን ወይ ሰብሰብ ብለን እንሄዳለን። አንድ ጆ አንተ ፈዟል። እኔ አልኩኝ ነው ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? አዎ በደንብ ስለምንገናኝ ከሷ ጋር ትራቴ ለሞዱስ ታውቂያለሽ ምርቴ? አዎ እግዚአብሔር ያክብርልን። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አገራ ነው። አካውንት የላትም እዚህ አካውንት የላትም የቲክቶክ የላትም። ዩቲዩብ ነው ያላት። ኦኬ እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት። ምርቴ እሺ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለክ ሊቀ መዘምራን አብረውን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ ተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። እግዚአብሔር አገልግሎታችሁን ሁሉ ይባርክ። እግዚአብሔር ረድኤት ምርቴን ያየኋት መሰለኝ ካንተ ጋር። አዎ እንዴት አለ? እንዴት ነሽ? ሰላም ነሽ? ያለን ቃል ዘመራን ይማይደህ ነው ወይ? እንዴት ነው? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ ነው። እንኳን አደረሰ ተመላ ቤተሰቦች፣ እንኳን አደረሳችሁ። እሺ እኔ አባት እግዚአብሔር ያክብርልኝ። ዘመሪ መስማት ፈልጋለሁ። አቤት ዘመሪ መስማት ፈልጋለሁ። አቤት ምን አልከኝ? ቀዘምራለሁ። ዘመሪ መስማት እንፈልጋለን።
እሺ ሚዩት እናድርግ። መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳደም አብራ አይመጣም። እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምጽ አለ መሰለኝ። ኦኬ እነሱን ያስቀንሳቸው። ከቲቪ የሚወጣ ድምጽ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርግና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ሕንፃ ሆኗል ቤቴ ያረገረጋል መሰረቴ ጠላት ሰልጥኖብኝ ደክም ያለው ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። መሰከናለሁ ሌሎች ያሰማቱ ዘማሪ መላእክት ያሰማትን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት እግዚአብሔር ያክብር። ከምርት ጋር የተገናኘ ነው። አርሲ ነገሌ ከምርትነሽ ጋር የተገናኘ ነው። አርሲ ነገሌ ለሁለታችን ለማገልገል ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜና በጣም የወደድኳት ልጅ ነች። የማገልግሎቷ እግዚአብሔር አገልግሎትሽን ሁሉ ይባርክ። አሜን አሜን። ሰከናለሽ እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። አዎ ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለኔ ብዙ ቀናት ናቸው እነዛ ቀናትና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረው ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ እና እሱ ነው። በጣም ይሄ መከራ ያጸናል። ብዙ ጊዜ ከሀገር በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ተረጋ ተብሎ ብዙ ነገር ማገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን።
አሜን። እግዚአብሔር ያክብርልን። አዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎቹም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እናንተ እሺ ዝሮች ና መዝሙር እንትን ብላል መሰለኝ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። አዎ እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው ያኔስ? እስቲ እናወራበታለን እሱ ላይም እናና እንለዋለን። እሺ ያክብርልን። እሺ ሊቀ መዘምራን በጣም ይቅርታ አስቀመጥነው ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ህልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረብሽን መዘምራን አሉት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁ ዘምሩ። አለበለዚያ ለመዘመር ትላላችሁ። የእግዚአብሔር ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት ዋላ ስትመጣ ገነትን ለማየት ሆንኩ ባህልታ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አስበኝ ስላልኩት አሰበኝ ጌታዬ ወንበዴ ነበርኩኝ ስርቆት ነው ያዬ በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየሁ ምን ያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ እንዳልሞትበት ነው ኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዘርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር
ያጽናናኛል። ባዘኔም ጊዜ እግዚአብሔር ያዝናል። ዓይኑ ከኔ አይርቅም፣ ጥበቃው አይጠፋም። ስሙን እጠራለሁ በጌታ ያላፍር